ህንፃ ከመሬት መንቀጥቀጥ ለመትረፍ መደነስ አለበት? እስኪ አብረን እንመልከት። ይህ ቤዝ አይሶሌሽን ይባላል። ጎማ በሚመስል ነገር የተሰራ ከህንፃው መሰረትና ከህንፃው ኮለን መሃል በመግባት የመሬት መንቀጥቀጥ በሚከሰትበት ጊዜ የህንፃውን ሚዛን የሚጠብቅ የእርዝኩዌክ ሚቲጌሽን ሜካኒዝም አንዱ ነው ማለት ነው። ሌላኛው ደግሞ ቱን ማስ ዳምፐር ወይም ደግሞ ቲኤምዲ ይባላል። ትልቅ ክብደት ያለው ኳስ ነገር ሲሆን በመሬት መንቀጥቀጥ ጊዜ በተቃራኒ አቅጣጫ በመወዛወዝ የህንፃውን ሚዛን ይጠብቃል። ይህን ሜካኒዝም የተጠቀመው ትልቁ ህንፃ ታይፔ 101 የተባለው የታይዋኑ ህንፃ ነው። ጀስት በርጅ ከሊፋ ከመሰራቱ በፊት የዓለማችን አንደኛ ረዥሙ ህንፃ የነበረ ህንፃ ነው። ሶ ይሄ ሲስተም የህንፃው አናት ላይ አለ። 660 ቶን የሚመዝን ኳስ አናቱ ላይ ተሰቅሏል። ሶ መሬት መንቀጥቀጥ በሚከሰትበት ጊዜ በተቃራኒ አቅጣጫ በመወዛወዝ የህንፃውን ባላንስ ይጠብቃል ማለት ነው። ሌላኛው ደግሞ ኢነርጂ ዲስፐንሴሽን ዲቫይስ የሚባል ዳምፐር አለ። ሶ የመሬት መንቀጥቀጥ በሚከሰትበት ጊዜ የመሬት መንቀጥቀጥን ኃይል ወደ ሙቀት ኃይል የሚቀይር የመሬት መንቀጥቀጥ መከላከያ ስርዓት ነው ማለት ነው። ሌላኛው ደግሞ ሴስሚክ ብሬስ ወይም ደግሞ ክሮስ ብሬሲንግ የሚባል አለ። ጀስት እንደ ኤክስ ብሬሲንግ የህንፃው ውጫዊ ክፍል ላይ ኤክስ የሚመስል ቅርጽ ያለው ለስርዓተ መዋቅሩ ማለትም ለስትራክቸራል ፍሬሙ ድጋፍ የሚሰጥ ወይም ጥንካሬ የሚሰጥ ሚቲጌሽን ሜተድ ነው ማለት ነው። ሌላኛው ደግሞ ሺርወል የሚባል ነገር አለ። ያው ሺርወል እናውቃለን፣ ግድግዳ ነው። ጀስት በፌሮ እና በአርማታ የሚሰራ ግድግዳ ነው ማለት ነው። ይህም ከጎን የሚመጣን ጫና የሚቋቋም ማለትም ላተራል ሎድን መቋቋም የሚችል የዎል አይነት ነው። ለህንፃው ስቴቢሊቲ ጠቃሚ ነው። ሌላኛው ደግሞ ቱንድ ሊኩዊድ ዳምፐር ቲኤልዲ የሚባል አለ። ጀስት ማጠራቀሚያ ውስጥ ፈሳሽ በመክተት ውሃ ሊሆን ይችላል፣ ዘይት ሊሆን ይችላል። እነሱን በማድረግ የመሬት መንቀጥቀጥ በሚመጣበት ጊዜ ንቅናቄውን የሚያዘግም ሲስተም ነው ማለት ነው። ሌላው ደግሞ አክቲቭ ኦር ሴሚ አክቲቭ ኮንትሮል ሲስተም የሚባል አለ። የመሬት መንቀጥቀጥ ሲመጣ ቀድሞ ዲቴክት ወይም ደግሞ ያነፈንፋል፣ ዲቴክት ያደርጋል። ለሱም ተመጣጣኝ የሆነ ምላሽ የሚሰጥ የመከላከያ ስርዓት ወይም ደግሞ ሚቲጌሽን ሲስተም ነው ማለት ነው። ከተነጋገርናቸው ሲስተሞች ኢትዮጵያ ውስጥ አዘውትረን የምንጠቀመው የትኛውን ሲስተም ነው? አዲስ አበባ በቀደመው የግንባታ ኮዳችን በኢቢሲኤስ 8 1995 የመሬት መንቀጥቀጥ ላይ የተመደበችው ዞን 2 ተብላ ነበር የተመደበችው። አሁን ቀለል ያሉ ተደጋጋሚ የመሬት መንቀጥቀጦች ስላሉ አሁን ባለው ሪቫይዝ ተደርጓል፣ ተከልሷል። ዞን 3 ነች ማለት ነው። እስኪ የትኛውን ሲስተም እንደምንጠቀም ኮሜንት ላይ ያሳውቁ።